ሰላም ውድ የቻናሌ ቤተሰቦች እንደምናችሁልኝ። እንግዲህ ዛሬም በአይነቱ ለየት ያለ ነገር ነው ወደ እናንተ ይዤ የመጣሁት። በጣም በተለያዩ ሶሻል ሚዲያ ላይ ይሄ ስለዚህ አፕሊኬሽን ቫይራል እየሆነ የሚገኝ አፕሊኬሽን ነው። በጣም የተለያዩ ሰዎች የራሳቸውን ተመክሮ እንዴት አድርገው እየሰሩና ጥሩ ነገር እያገኙ እንደሆኑ በተለያዩ የሶሻል ሚዲያ ላይ እየገለጹ ነው። እኔም ደግሞ ገብቼ ቼክ አድርጌዋለሁ እና ደግሞ ያው እየሰራሁበት እገኛለሁ። የኔን ተመክሮ ደግሞ ለእናንተም ለማሳየት ይህንን ቪዲዮ አዘጋጅቻለሁ ማለት ነው። በጣም ጥሩና አሁን ቫይራል እየሆነ ያለ ወይም ደግሞ ጥሩ የሆነ አፕሊኬሽን ነው፣ ሰዎችን የሚጠቅም ከሰዎች ጋር እንግዲህ ኮሙኒኬት ዲስከሽን በማድረግ የሆነ ሜክ የምታደርጉበትን የሆነ ነገር ነው ይዤ የመጣሁት። ቀጥታ እንግዲህ አፕሊኬሽኑን እንደዚህ ስትከፍቱት ሳይን ዊዝ ጎግል እና ሳይን ዊዝ ቴሌግራም የሚል አለ። እኛ በጎግላችን እንከፍታለን። ሪኮመንድ የሚደረገው የጎግል አካውንት ስለሆነ ማለት ነው። ከዛ እዚህ ጋር እንደዚህ ስንከፍት የተለያየ ኢሜል ካለን በዛ ኢሜል ካሉን ኢሜሎች አንዱ እንመርጥና በዛ የኢሜል አካውንት እንገባለን ማለት ነው። በአንዱ የኢሜል አካውንት ገባን። እዚህ ጋር እንደምታዩት ዋት ኢዝ ዩር ናቲቭ ላንጉዌጅ ይላል። እንግዲህ የእናንተን ቋንቋ ታስገባላችሁ። እንግዲህ ብዙ ጊዜ ይሄ እኛ ኢትዮጵያ ውስጥ ካላችሁ ያው በእንግሊዘኛ ቢሆን አሪፍ ነው። ብዛት ያለው ሂንዲ፣ ቤንጋሊ፣ ጉጃሪት ምናምን ብዛት እንደዛ ሀገሮች ነው ያሉት። ፖርቹጋል፣ ኢንዶኔዥያ፣ ስፓኒሽ አለ ምናምን፣ ቱርኪሽ አለ፣ አረቢክ አለ። እንግዲህ እናንተ በሚመቻችሁ ቋንቋ እናንተን አንዱን ላንጉጅ ቋንቋ ተመርጣላችሁ። ከዛ ኔክስት ትሉታላችሁ። ከዛ ጾታችሁን ያስመርጣችኋል። ወንድ ናችሁ ወይስ ሴት ብሎ ያስመርጣችኋል። እኔ እንግዲህ በሌላኛው አካውንት ነው እየከፈትኩ ያለሁት፣ ፊሜል እለዋለሁኝ። ከዛ ኔክስት እላለሁኝ። እንግዲህ እዚህ ጋር ነው ወሳኙ ነገር ያለው። አሁን ከፈታችሁ። ከዛ በኋላ ኒውካመር ቼክ ኢን የሚል አለ። ምንድነው ይሄ ደግሞ 1000 ፖይንት እና ለአንድ ጊዜ የሚቆይ እንትን ይሰጣችኋል። ይሄ ግራፍ ነገር የእንትናችሁን ምንድነው ቤታችሁን እንደሚያሳምርች ግራፍ ነገር በቀስት ማሳመርባትን እሱን ይሰጣችኋል። ከዛ ቼክ ኢን ትሉታላችሁ። ከዛ ነገ በሰዓት ተመልሰና እንደዚሁ ሌላ ታገኛላችሁ ነው እያለ ያለው። እዚህ ጋር እንግዲህ እንደምታዩት አራት የተለያዩ ኦፕሽኖች አሉ። እዚህ ጋር እንደምታዩት ፓርቲ፣ ሚት፣ ኢንቦክስ ሚ የሚሉ አሉ። እዚህ ጋር እንግዲህ እናንተ ጆይን እንዳደረጋችሁ በጣም ብዙ ሰው ቶሎ እያለ እንትን ይላችኋል። ሃይ ምናምን የሚሉ ቴክስቶችን ልታገኙ ትችላላችሁ። ይሄው እዚህ ጋር እንደምታዩት እንደዚህ አይነት እንትኖችን ልታገኙ ስለምትችሉ እነዛን ቴክስቶች እያያችሁ ከፈለጋችሁ መልሱላቸው፣ ካልሆነም ደግሞ አትመልሱላቸው ማለት ነው። ከዛ ቀጥታ እንግዲህ ፓርቲ፣ ሚት፣ ኢንቦክስ ሚ የሚለው ጋር እንደገባችሁ ቀጥታ ምንድነው የምታደርጉት ወደዚህ ወደ ሚ ወደሚለው ኦፕሽን ይወስዳችኋል። የእናንተ ፕሮፋይል ወዳለበት ማለት ነው። እዚህ ጋር እንግዲህ በዳር በኩል ላይ የኤጀንሲ አይዲ አለ። እሱን የኤጀንሲ አይዲ ታስገባላችሁ። እንግዲህ ከኔ ጋር መስራት የምትፈልጉ ከሆነ በዚህ አፕሊኬሽን ከኔ ጋር መስራት የምትፈልጉ ከሆነ ይህንን የኢንቪቴሽን አይዲ ወይም ደግሞ የኤጀንሲ አይዲ ታስገባላችሁ ማለት ነው። ያንን የኤጀንሲ አይዲ ካስገባችሁ በኋላ እንግዲህ ከኔ ጋር አብራችሁ መስራት ትችላላችሁ። የኔ ልጅ ትሆናላችሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ምንድነው እዚህ ጋር የምታደርጉት የኔን አይዲ ታስገባላችሁ። እዚህ ጋር ይሄው 59 24 71 793 የሚለውን አንድ ጊዜ በመጫን ታስገባላችሁ። ከዛ ሰርች ታርጉታላችሁ። ከዛ እዚህ ጋር የኔ መሆኑን ቼክ ታደርጋላችሁ። ኤቢ አለሙ የሚል መሆኑን ቼክ ታደርጋላችሁ። ከዛ ኮንፊርም ትሉታላችሁ ማለት ነው። ያ ማለት ኤጀንሲ በኔ ስር ሆናችሁ ማለት ነው። ከኔ ጋር መስራት ትችላላችሁ ማለት ነው። ይሄው እዚህ ጋር የኔ መሆኑን ቼክ ታደርጋላችሁ። ከዛ ኮንፊርም ትሉታላችሁ ማለት ነው። ይሄው ኮንፊርም ትሉታላችሁ። ኦሬዲ ኤጀንት ሆናችሁ ይሄው እዚህ ጋር እንደምታዩት ኤጀንት ሆናችሁ ማለት ነው። ቢካም ኤጀንሲ የሚል አለ እዚህ ጋር። ጥሩ ነገሩ ይሄ አፕሊኬሽን ምንድነው ኤጀንት መቀየርም ትችላላችሁ፣ እንግዲህ አለመቀየርም ትችላላችሁ። ይሄው ኮንፊርም አለን ማለት ነው። ኦሬዲ አሁን ሰክሰስ ብሎናል። የኔ ልጅ ሆናችሁ ማለት ነው ይሄንን አይዲ በማስገባት አሁን ዋናውን ነገር ከጨረስን በኋላ ቀጣይ ደግሞ ወዴት ነው የምንሄደው? ታስክ የሚል አለ። እዛ ታስክ ላይ እንገባለን ማለት ነው። እዚህ ጋር አንዴ ይሄንኛውን እናወጣለን። ሶሪ ይሄው እዚህ ጋር ጆይን ኤጀንሲ ኦሬዲ ጨርሰናል ማለት ነው። እኛ
ከጨረስን በኋላ ቀጥታ ወዴት ነው የሚወስደን? ወደ ታስካችን ነው የሚወስደን። ይሄው እዚህ ጋር ታስክ ሴንተር የሚል አለ። ያንን አንድ ጊዜ ታስክ ሴንተር እንነካዋለን ማለት ነው። ስቴፕ ባይ ስቴፕ ነው እንግዲህ ማሳያችሁ ለእናንተ ምክንያቱም አንድ ትንሽዬ ስህተት እንዳሰሩ የሆነች ሚስቴክ እንዳትፈጥሩ በማለት ማለት ነው። ከዛ እዚህ ታስኩ ጋር ከገባችሁ በኋላ ኮምፕሊት ዩር ባዮአችሁን አስገቡ ነው የሚላችሁ። ይሄንንም ደግሞ እዛው እንትናችሁ ላይ ገብታችሁ ይሄው ቀጥታ ኮምፕሊት ዩር ባዮ የሚለውን ስትነኩ ባዮ እንድታስገቡ ያዛል። ከዛ በፊት ግን ቬሪፋይ እንድታደርጉም ደግሞ ሪኮመንድ ያደርጋቸዋል። አሁን ታስኩን ነው ማሳያችሁ። ከዛ ደግሞ እንዴት ነው ቬሪፋይ የምታደርጉት የሚለውንም ማሳያችኋለሁ። የመጀመሪያው ባዮአችሁን እንትን ስትሉ ስታስገቡ 50 የሆነ ባይንድ ይሰጣችኋል የራሱ ኮይን ማለት ነው። ከዛ ደግሞ ሁለተኛው ኮምፕሊት የራሳችሁን ፕሮፋይል 100% ስታደርሱ እንደዚሁ ይሰጣችኋል። ሼር ፖስታችሁን ደግሞ ሼር ስታደርጉ እንደዚሁ ሌላ 50 ይሰጣችኋል። ላይክ ፖስት ለ3 ቀን ደግሞ ወይም ለ3 ሰዎች ሼር ስታደርጉ ወይም ለ3 ወንዶች ሴቶች ከሆናችሁ ለ3 ሰዎች ሼር ስታደርጉ ይገባል። እንዲሁም ደግሞ ለ5 ሰው ሚሴጅ ተልኮላችሁ ለነዛ ሚሴጅ ሪፕላይ ስታደርጉም እንደዚሁ ይሰጣችኋል። ሌላው ደግሞ አፕሎድ 3 ፎቶዎችን የራሳችሁን ፎቶ አፕሎድ ስታደርጉ እንዲሁ 300 ይሰጣችኋል። በአጠቃላይ በጣም ብዙ ነው የሆነ ያለው። ሌላው ደግሞ ቬሪፋይ ዩር ፕሮፋይል ፎቶ ደግሞ የራሳችሁን ፎቶ ቬሪፋይ ስታደርጉ እንደዚሁ 150 ይሰጣቸዋል። ሌላው ደግሞ ዴሊ ታስክ ቻት ዊዝ ቱ ቦይስ ፎር ራውንድስ ይላል። እዚህ ጋርም ደግሞ ከሰዎች ጋር ኮሚኒኬት ስታደርጉ እንደዚሁ ይሄን ያህል ፖይንት እሰጣችኋለሁ ነው የሚለው። ይሄንን ታስካችንን ከጨረስን በኋላ ቀጥታ ደግሞ ወዴት ነው የምንሄደው ማለት ነው? ቬሪፋይ እናደርጋለን። እዚህ ጋር እንደምታዩት ኮምፕሊት ቬሪፊኬሽን የሚል አለ። እዚህ ጋር አንድ ጊዜ ትነኩታላችሁ። ከዛ አፕሎድ ፕሮፋይል ፎቶ የሚል አለ። ክሊር የሆነ ይሄው እዚህ ጋር እንደምታዩት ፉል የሆነ ፌስ ክሊር ፒክቸር፣ በዛ ላይ ደግሞ ብራይቱ ወይም ደግሞ ቪው ጥሩ የሆነ ፎቶዎችን ትመርጡና ቬሪፋይ ታርጉታላችሁ። እዚህ ጋር እንደምታዩት አፕሎድ አድርጉ ይላችኋል። ቾይዝ ፍሮም አልበም የሚለውን ትነካላችሁ እዚህ ጋር። ከዛ የራሳችሁን ፎቶ ትመርጣላችሁ። ከዛ ጥሩን ፎቶ የእናንተን ፎቶ ከመረጣችሁ በኋላ ፕሮፋይል ማድረግ ነው። በጣም ቀላል ነው። እንደዚህ የራሳችሁን ፎቶ ትፈልጉና ፕሮፋይል ታደርጋላችሁ። አንዱን ፎቶ ለምሳሌ ከዚህ ውስጥ አንድ እንምረጥና ጥሩ የሆነውን ፎቶ መርጣችሁ አድ ታደርጉታላችሁ። ኦኬ እዚህ ጋር ይሄው ፎቶአችሁን ምረጡ እያለ ነው። ያው እዚህ ጋር አንዱን ፎቶ ትመርጣላችሁ። አሁን ኦሬዲ ቪዲዮ ላይ ስለሆነ ነው እንግዲህ እናንተ ያው ኦሬዲ አንዱን አሳካችሁ። ከዛ በኋላ ደግሞ ቬሪፊኬሽን ፌስ አውተንቲኬት ስጡ ነው የሚላችሁ። ከዛ በመቀጠል የፊት አሻራ ትሰጣላችሁ ማለት ነው። ያንን የፊት አሻራ እንደጨረሳችሁ ቀጥታ ደግሞ ወዴት ትሄዳላችሁ? እዚህ ጋር አካውንት አለ። ይሄ 40% የሚለውን አንድ ጊዜ ትነኩትና ወደ ቀጥታ ወደ ባዮአችሁ ይወስዳችኋል ማለት ነው። እዚህ ጋር እንግዲህ 100% መሆን አለበት። የመጀመሪያው እንግዲህ እዚህ ጋር የራሳችሁን የሆነ ፎቶ 3 ፎቶ ስታስገቡለት 300 ይሰጣችኋል። ቅድም ታስኩ ላይ እንዳሳየዋችሁ ማለት ነው። እዚህ ጋር 6 የተለያዩ ቦክሶች አሉ። እዛ ላይ ፎቶአችሁን ማስገባት አለባችሁ። እዚህ ጋር ደግሞ ስማችሁን፣ በርዝዴያችሁን፣ ቁመታችሁን፣ ክብደታችሁን፣ ካንትሪያችሁን ማስገባት አለባችሁ። እንደገና ደግሞ ሆቢያችሁን ምንድነው የምትፈልጉት የሚለውንም እሱንም ማስገባት ትችላላችሁ። ባታስገቡትም ብዙም ችግር የለም። እዚህ ጋር ነው ባዮ፣ ቅድም ባዮአችሁን ስታስገቡ ያልኩት ይሄው እዚህ ጋር ባዮ የሚለው አለ። ይሄው በቀስት ማሰምርበት እዛ ላይ ባዮአችሁን ታስገባላችሁ። ባዮ ማለት ያው ስለናንተ የሚገልጽ የሆነ ነገር ጽፋችሁ ታስገባላችሁ ማለት ነው። ቀጥታ ይሄንን ታደርጋላችሁ። የመጀመሪያው እንግዲህ ለ7 ቀን ዌልካም የሚል ፖይንት ይኖራቸዋል ማለት ነው። ያ ማለት በሰዓት 2000 ለ2 ሰዓት ግዴታ መቀመጥ አለባችሁ። 4000 ኮይኖችን ይሰጣቸዋል። ከ7 ቀን በኋላ ያ 4000 የሆነ ኮይን ወደ 1000 ይመጣል። 7 ቀናችሁን ከጨረሳችሁ በኋላ እንደ ማንኛውም ፕላትፎርም ማለት ነው። ሌላው ደግሞ ወሳኙ ነገር ምንድነው? ኢንቪቴሽን ነው። ሰዎችን ኢንቫይት ባደረጋችሁ ቁጥር የምታገኙት
ፖይንት አለ። ያ ደግሞ በጣም ወሳኝ ነው። ይሄው ለምሳሌ እዚህ ጋር ኢንቫይት ፍሬንድ የሚለውን ትነኩና እንግዲህ እናንተ የእናንተ ሊንክ ከላካችሁ በኋላ ሰዎች በእናንተ ሊንክ ሲገባ እንደዚህ አይነት ስፒን ይመጣል። ያንን ስፒን ደግሞ እንድትጫወቱ ያዛችኋል ማለት ነው። አሁን ለምሳሌ እዚህ ጋር እንድጫወት ያዘኛል። 3 ስፒኖች አሉኝ እንደምታዩት እዚህ ጋር 0 ነው የሚለው። አሁን ቼክ እናርክ። ይሄው ተጫውቼ ላሳያችሁ። ስፒኑን ይሄው ተጫወትኩኝ፣ እንድጫወት አዘዘኝ። ይሄው አልኩኝ። አሁን ኦሬዲ ስፒን ያደርጋል። በጣም የሚገርመው በቀላሉ 80K ማለት ወደ $8 አካባቢ ነው። እንግዲህ እንደገባችሁ $8 አካባቢ ይሰጣችኋል ማለት ነው። ይሄው እንደምታዩት በሁለት አባስቶልኝ 74072 ኮይን ሰጠኝ። ይሄው እዚህ ጋር እንደምታዩት ያ ማለት $7.4 ሰጠኝ ማለት ነው። ገና እንደገባሁኝ ይሄው ያሳየኋችሁ ነው። ገና ለእናንተ ነው የከፈትኩት በሌላ አካውንት። ስንት ዶላር ሰጠኝ ማለት ነው? $7.4 ሰጠኝ። ስንት ዶላር ሲሆን ነው ማውጣት የሚችለው? $8 ወይም ደግሞ ይሄ 74000 ወደ 80000 ሲደርስልኝ ይሄው እዚህ ጋር እንደምታዩት 80K ሲሆን ማውጣት እችላለሁኝ። ይሄው እንደገና አሁንም ስፒን አድርጋለሁኝ 80000 በቀላሉ ይሄው እንደገባችሁ $7.4 ይሰጣችኋል ማለት ነው። ማውጣት ደግሞ የምትችሉት ስንት ሲሆን ነው? 80,000 ወይም ደግሞ $8 ሲሆን ማውጣት ትችላላችሁ ማለት ነው። ይሄው በቀላሉ እንደዚሁ ይሄው እንደገና አሁንም ወደ 5000 አካባቢ ሰጠኝ። ዛት ሚንስ ወደ 79000 ደረስኩኝ ማለት ነው። አንድ ፒን ይቀረኛል። እንግዲህ በዚህ ፒን እንግዲህ ምናልባት ስነካው 80,000 ሊሰጠኝ ይችላል። በአንድ ጊዜ ላወጣም እችላለሁኝ ማለት ነው። ስለዚህ እንደናንተ ፍጥነት እንደናንተ ቀልጥፍና ይወሰናል። በጣም ሰዎችን ኢንቫይት አድርጉ። በቻላችሁት አቅም የሚሰሩ ልጆችን ኢንቫይት አድርጉ። ከዛ አፕሊኬሽኑ የመስጠት ችግር የለበትም፣ ይሰጣችኋል። ይሄው እዚህ ጋር ጨምሯል እንደምታዩት። አሁን ቬሪፋይ አድርግ እያለኝ ነው ያለው። ኦሬዲ በዚህ አካውንት ያው እንግዲህ እንደነገርኳችሁ በእኔ አካውንት ስላልሆነ በሌላ በሴት አካውንት ስለከፈትኩኝ እሷ የፊት አሻራ ትሰጣለች። ፎቶ ትመርጥና እንግዲህ ትጀምራለች ማለት ነው። ይሄው እንደምታዩት 7.9 ኮይን ደርሰናል። ኦሬዲ የሚቀረን ስንት ነው? 35 ብቻ 35 ኮይን ነው የሚቀረኝ። ያን 35 ኮይን እንደጨረስኩኝ $8 አወጣለሁኝ ማለት ነው። ይሄው እንደገባሁኝ $7.9 ሰጥቶኛል ማለት ነው። እናንተም ተጠቀሙበት። እንግዲህ እኔ ተመክሮኝ የራሴን ተሞክሮ ነው እንግዲህ እኔ ያጋራሁት። እናንተም ደግሞ የራሳችሁን ተሞክሮ አድርጉ፣ ተጠቀሙበት። ይመቻችሁ።